ማልቀስ አልፈልግም። እናንተ ፊት ህመሜን መደበቅ አልችልም። ያው የሚታይ ነገር ነው፣ የአእምሮ ጭንቀት አይደለም። ግን በቻላችሁት አቅም እስከ ዛሬ ለእኔ የተጨነቃችሁት ይበቃል። እስከ ዛሬ ለእኔ ያሰባችሁት፣ ለእኔ የጸለያችሁት ጸሎት ይበቃል። የእናንተ ጸሎት ለእኔ በረከት ሆኖኛል። አሁን ግን እኔም አላስቸግርም። መጥቼ እናንተም ማስቸገር አልፈልግም። ማለቃቀስ ብቻ ሳይሆን ችግሬን ሁሌ ችግር ማውራት፣ ሁሌ ብሶት ማውራት፣ ሁሌ ሮሮ ማውራትም ይደብራል። እናንተም ያላችሁበትን ቦታ ሳልረዳ ቀርቼ አይደለም። ልክ ነው፣ አብዝቼዋለሁ። አታስቡ። እኔ ብቻ ዳኒን አበርቱልኝ፣ ዳኒን አጠንክሩልኝ። ከዛ ውጪ ይስተካከላል ሁሉም ነገር። እኔም ትንሽ ጣፋ ብዬ ራሴን መንከባከብ ላይ እና ትሪትመንቱ ላይ ፎከስ ማድረግ ፈልጋለሁ። ከዳኒ ጋርም አንዳንድ ያወራናቸው ነገሮች አሉ። ያው አሁን እዚሁ አይደለም ሆኖ የሚሄድበት ቦታ አለ። ዳኒ እናት ቤት ምናልባት ይህንን ነገር ዳኒ አንተ ታወራለህ። ዳኒ እናት ቤት ሄዳለሁ ብያለሁ። ብቻ እናንተ ዳኒን አበርቱልኝ። እኔም ራሴ ላይ አተኩራለሁ። ጤናዬ እንዲመለስ በደንብ ራሴን እንከባከባለሁ። እኔንም የሚንከባከቡኝ የፊዚዮቴራፒ ባለሙያዎች አሉ። ትሪትመንቱ ላይ ነው ፎከስ ማድረግ የምፈልገው። ከዛ በተረፈ እንግዲህ ዳኒ ከዚህ ነገር እኔ ያው ዛሬ እባክህ ስለ ዶክተር ሳሉ እንዳታወራብኝ አልፈልግም። እሺ፣ ኧረ አላነሳብህም። ሚኪ እግርህ ታዲያ አሁን ያለበት ሁኔታ እንዴት ነው? ያው ስሜታዊ ራስን አረጋጋ። በቃ የተፈጠረው ይሄ እንኳን ኦልሬዲ በቃ ይሰራል። አየው በደንብ ይንቀሳቀስልሃል ከላይ እስከታች ማለት ነው። ከላይ እስከታች የሆነ ስሜት አለው። ይሄኛው የግራ እግርህ የታመመው እግር ስሜት አለው ውስጡ። ከዚህ እስከዚህ ምናምን ድረስ የሆነ ንዝር ውግት ያደረገኝ ንዝር ሲነዝር የለም እዚህ ጋር ምናምን ነገር ከጉልበት ዝቅ ብሎ ከዛ አላስረግጥም ይለኝ እዚህ ጋር ሳይሆን ይሄ በቃ ይሄ አሁን ስቆምበት የማይረግጠው በቃ ይሄ አይዝም። ክድት ያደርግሃል። ከዳሃል ነገር ነው። ሊከዳኝ አይችልም። እንትን ነው የሆነ ሀፍ ፓራላይዝ የመሆን ነገር አለ አንዳንዴ። ለምሳሌ ስትሮክ በሽታው አለ አይደለ? የደም ብዛቱ ማለት ነው። እሱኛው በሽታ ትንሽ ወደ ላይ ከፍ ባለ ቁጥር ሰዎችን አፋቸውን የመያዝ ነገር አለው። ግማሽ በኩል ወይ ከወገብ በታች ወይ ደግሞ እንደዚህ ከፍሎ በቀኝ ሳይድ ያለውን ፓርት ወይ ደግሞ በግራ ሳይድ ያለውን ፓርት እንደዛ አይነት ነገሮችን የሚያመጡ በሽታዎች አሉ። እና ይሄኛውም እንደዚህ መሆን እንትን አለው ብለህ ታስባለህ? ማለት ከላይ ሳይ እጅህ ምናምን ትንሽ የሚታዘዝ ይመስለኛል። እግርህ ብቻ ነው አሁን ላይ ያስቸገረህ። ምን አልከኝ? አልሰማኸኝም ያልከውን ሚኪ። ደህና አይደለህም እንዴ? ደህና ነኝ። እና ቆርጦ ቀረጸውን? አይ ችግር የለውም ኦልሬዲ ስለጨረስን። አይ ደህንነት ካልተሰማ ማቋረጥ እንችላለን። በኋላ ላይ ተመልሰን እንቀጥለዋለን። ሚኪ ሚኪ እየሰማኸኝ አይደለም? እየሰማሁ ነው እኮ። ደህና አይደለህም መሰለኝ። ወይ እንትን እንበልና ቁጭ በል። ቁጭ በል። ሳይህ ግን የሆነ ትንሽ መሄዳችን ስለማይቀር ግር ያለህ ነገር ይመስላል። ችግር የለውም። እሺ ውድ ቤተሰቦች እንዳያችሁት ነው የወንድሜ ሚኪን ሁኔታ እንግዲህ እንዳያችሁት ነው። ምንድን ነው ከዚህ በኋላ እኔም ደፍሬ ሚኪን ወደ ካሜራ ቦታ ላይ እንቅረብ አልለው። ምክንያቱም አሁን ላይ እያየን ነው ያለበትን ሁኔታ። ማለቴ እያያችሁት ነው። ድንገት የሆነ ውስድ የሚያደርገው ነገር አለ ማለት እየሰማኝ ነው ብዬ አውርቼ እስከጨርስ ድረስ እንኳን አልጠበቀም። ማለት ምለውን ራሱ እየሰማኝ አልነበረም። ይሄ ሁኔታ
ከባድ እየሆነ የሚሄድ ይመስለኛል። እውነት ለመናገር ወንድሜ ላይ እያሟረትኩኝ አይደለም፣ ማለት ያለውን ነገር ነው እየነገርኳችሁ ያለሁት። ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ እንግዲህ ሚኪን ከዚህ በኋላ ቀረጻ ላይ አናመጣውም። ማለት ያለበትን ሁኔታ አይተን ከዚህ በፊትም እንደነገርኳችሁ ለሚኪ ጥሩ ትሪትመንት እና ሴኪውርድ ሆኖ የሚቆይበት ቦታ ብለን ስናስብ፣ በዛ ላይ ደግሞ እሱን እንደምንፈልገው አድርገን እንዲንከባከቡልን ብዬ በማሰብ እኔ እናቴ ቤት እንዲሄድ ነው የማደርገው። እዛ ሄዶ ያለውን ነገር የሚደረገው ነገር እንክብካቤውን ሕክምናውንም እየተከታተለ ያለውንም የፊዚዮቴራፒ ክትትሎቹንም በዛው እያደረገ የሚቆይ ይሆናል። እንግዲህ ሁላችሁም በጸሎት አብራችሁን እንድትሆኑ በማሳሰብ ነው እንግዲህ ከሚኪ ጋር ያለንን ቆይታ የምንጨርሰው። ውድ ቤተሰቦች በዚህ በጎጆ ቲዩብ ላይ ያላችሁ ቤተሰቦቻችን እንግዲህ ለሚኪ ባላችሁበት ቦታ ሆናችሁ አሁንም ቢሆን የምናስቸግራችሁ ይሄንን ነው። ባላችሁበት ቦታ ሆናችሁ በጸሎት እንድትደግፉ ነው። ከእናንተ ሌላ ምንም ነገር አንፈልግም። በቃ በጸሎት እንድትደግፉ ነው። እስካሁንም እዚህም ደረጃ ድረስ ያደረሰን የእናንተ ጸሎት ስለሆነ ለሚኪ ጸልዩለት። ውድ ቤተሰቦች አደራችሁን የምለው ነገር ቢኖር ጸልዩለት ባላችሁበት ቦታ